አረ ፈጣሪ ረሰው ናፈቀኝ አገሬ ተበትኖ ከግራና ከቀኝ ፈጣሪ አንድ ነገር ልለምን እባክህ ሰውና ሰውን አስታርቅልኝ ካንተ ውጭ ማንም የሚቀርበን የለም። በእድሜ የገፉት ያስታርቃሉ የተባሉት በእውቀት የነጠቁትም ያስታርቃሉ የተባሉትም ሲገናኙ እንደገና የባሰ እየተኮራረፉ ኩርፊያ ላይ ኩርፊያ እየጨመሩ ጥላቻ ላይ ጥላቻ እየጨመሩ መጡ። እንኳን ሰላም ሊፈጥሩ ፈጣሪ ምን አለ ግን አብረን ዳር እስከ ዳር ሰርተን እንድንበላ ብታረገን ከፈጠርከን ዘንድ በልኬና በቁመቴ ልክ ነው የምለምነው ፈጣሪ። የምታደርግልኝ ነው ደግሞ ይሆንልኝ ነው ደግሞ የሚገባኝ ነው ደግሞ የምለምነው ፈጣሪ አምላኬ። ምን ይሳናሃል አንተ አድርግልን። በየትም አቅጣጫ አንተ በፈጠራት ምድር ላይ የትም እጅ ያለ ጥላቻ ያለ ዘር ያለ ምንም ሰው በመሆኔ ብቻ ሰርቼ በልቼ ደስ ብሎኝ ከሰንብቼ የምመጣበትን እኔም ደውዬ ና ከኛ ግድም ስራ አለ ና ካልተመቸህ ትሄዳለህ ብዬ አሰንብቼ ሸኝቼ አብልቼ አጠጥቼ የምሰድበትን ዝክር ወጥተህ ሳትሸማቀቅ ዘክረህ የምትመለስበት በእምነትህ የማታፍርበት አፈራና አፍር ማንኛውም በቃ የእምነት ቁርሻን እንደ ቀልድ የማያይበት ጊዜ አባቶች ሲሰብኩ የሚሰሙበት ይሄን በነጋ በነጋ ጣፋጭ የሆነውን የማይሰለቸውን ያንተን ቃል የሚሰማበት አባቶች ሲናገሩ አንገታችን ደፍተን ሰምተን የምናከብርበት ጊዜ ያምጣልን ባክ ፈጣሪ። ሰው ከሰው አዋደን ባክ መምሰል ሳይሆን ልብ በጭንቅላታችን ውስጥ ግባብን። በኩላሊያችን ሁሉ ላንተ ነው። ሁሉን ነገር አስማማልን ፈጣሪ። እኔ ዳር እስከ ዳር ሳልሞት በቃ በፍቅር የትም ሀገር ሂጄ ሰርቼ ሰዎቹ ተመርቀው ሲመጡ በጭፈራ ዘፍነን በፈለገው ነገር አድርገን እንደ ባህላችን በመዝሙር የሚሆነውን በመዝሙር እንደፈለጋቸው ሆነው የሚኖርበት ሀገር እንድትሆንልን አድርገን በቃ ተምረን እዚህ አፍሪካ እንቀጠራለን በመንግስት እንቀጠራለን የሚሉ ባለስልጣኑ ሲመጣ አጨብጭበን ጎብኝቶ የሚሄድበትን የማንፈራራበት ሰላም አድርግልን ፈጣሪ። እቺን ቀላሏን ነገር ነው የምለምነው።